ማን እንደሆንሽ ታውቂያለሽ? ሀዩ ፍሬንድ ሀዩ ድሪንክ ቱባይ ዛሬም ባዲስ ጀመር ይችላችኋለሁ። ዛሬ አንዷ አታችን ጋር ስቶቭ እናደርግ መተናል። ከኛ ጋር ቆዩ። ሰላም ደህና ሰዎች። ሄሎ እዚህ ጋር ምሳ እየተዘጋጀልን ነው። እስከዛ ቤቱ ምናምን ላሹፋችሁ። ይሄ ደግሞ አይ ቲንክ ማስተር ቤድሩም ነው መሰለኝ። ደግሞ ሜክ ሹር ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ እና ይሄ ስድስቱን ትሬን አልጨረሱም እየሰሩላችሁ ስድስቱ ቻሌንጂንግ ግን ሜክ ሹር እንደነገርኳችሁ ሰብስክራይብ ምናምን ማድረጋችሁ እንዳትረሱ። እንቀጥላለን ማለት ነው። አሁን አይ ቲንክ ከምሳሌ በላ ነው መሰለኝ። ፎቶ ያወጣላችሁ ነው ጫማችን ምናምን ዝም ብለን እንቀይርና ጋይሶች ቀጥታ ወደ ምሳ እንገባለን። አንድ ያላስገባሁላችሁ ጓደኛ ያለ ሻወር ገብቶ ነው። ምግባችን እቺ ነች። ፎቶ እየተነሳሳችሁ ነው። እቺ ቦታ መቤቴና ፎቶ ይወጣዋል። ሁላችሁም ፎቶ እየተነሳችሁ የሰላም ያነሳት አቲ ሰላም ሁላ በያቺ እቱ ባታው እዚህ ጋር እስቲ ነን ቀቡሪኝ ያነሳኝ እንዴ ገባባት እኮ እየተነሳች ነበር። ገኔና ሳይንክ ፕራዮሪቲ የሚባል ነገር አለ። ቀድሚያ እኔ ማጠቅልል የምትወጣ መስሎኝ ነበር እኮ እንትኑ ወገብ ላይ የሀብቴ ፋሚሊዎች እንዴት ናቸው? እኔ ኤርሚያስ እባላለሁ። ሶሻል ሚዲያ ማናጀር ነኝ። ሌላስ ምን ካስገዛቂ ቪዲዮ ቅረጭ እስከዛ እንትን ፎቶ ያንሳኝ ይጀለስ ዛጋ ፎቶ ቢሉት ፎቶ ነው። በቤት ሄነ ገዳይ እግዚአብሔርን
ጋዴ እንትን ያለ ነው። ሹፌሩም ዛግ ያለ ነው። ደግሞ አጣብቆ ነው ያመጣው ማለት ነው። ሙቀቱ ሲጀመር የመጣንበት ሰዓቱ ላይ በጣም ሙቀት አለው ማለት ነው። ምናምን ግድ ነው። ሰዎች ያበረታታችሁ ነው ሲሌም አቃጥሉበት እና የስድስቱ እንግዲህ ደግሞ መልቀቅ አላቆምኩም። ሁለተኛውን እለቅላችኋለሁ ዛሬ ወይ ነገ እለቅላችኋለሁ። ከአራት ይቀርናል። አራቱን ግን እንድለቅ አበረታቱ ፕሊዝ። አሁን ባለፈው የለቀኩት የመጀመሪያውን እሱ አላየሁም። እሱ ጋር አልደረሰም። ምንድነው ቲክቶክ ብቻ ምንድነው ወደ ዩቲዩብ ሲመጡ ሰብስክራይብ ማድረግ ምናምን አበረታቱኝ ፕሊዝ ፕሊዝ። እና ደግሞ ከዚህ በኋላ ያሉትን አለ ያለ አክቲቪቲዎች እንዳላሳያችኋለሁ። ባለውተኛት ያ አንተ ይቀመጥ ስለ እኔ ጋር ብቻ ከሆነ እኔም ብቻ ነው የሚቀረኝ። ምን ያዘው እንዲህ ስል ጆሮ ላይ ማንጠልጠል ትችላለህ። አንቺ ምንድን ነው ዛሬ ዝም አልሽ? ለምን ዝም አልሽ? መቤቴ እኔ እኮ ባለፈው ቤት ሲሆን ይቆጥቷል። እናቴ እናቶች ደግሞ ህልም ካዩ ከባድ ነው አላለም። እቻ አዲስ የለቀቋት እኮ 24 ሰው ብቻ ላይ የለም። አካውንቱ ግን እየወረደ ነው። ይገባል መቤቴ የጊዜ ጉዳይ ነው። ጸራዴ ናቸው። ይሄኛው እንደውም ብዙ ታየልኝ። ይሄኛው 100 ምናምን 124 130 ነው። ይሄ ጸዲ ነው። ራስሽ ነው የመጨረሻችን ነች። ዳኒ ልትሰጠኛ በየቤቱ እየዞርን ነው ሰብስክራይብ እናስደርገው። እንዳልተደረገማ ሰብስክራይብ ማርያም ጌታ ግን ያልኮ ነው። ምን እየሰራሽልን ዛሬ ንገሪኝ እስኪ። ሁለት አይነት ነው። ኦኬ ምንድን ነው? ሰብስክራይብ አድርጉ ፋሚሊ፣ ሰብስክራይብ እንኳን አደረሰን። ሰላም ቤተሰብ ምናምን ለፌስቡክ ምናምን አንቺ ባይዘው እሱ እኮ ለስራ እኮ በጣም ጸልይ ፌስቡክ ለስራ ድሮ ነበረኝ። እሱማ እናንተ አልገባም ማለት ነው። እኛ ግቢማ በፖስት በቃ ገደይ ነው። እናንተ አልገቡ ባክግራውንድ ምንጣፍ ነው አልገሉና ያዳዳን እዚህ ጋር አሉ። እንዴ ናቲም እኮ ኤፍቢ ተጠቀም ነበር። የወደፊት ኮንተንት ግን የዲያኩን ክሬተራችን ዩቲዩበራችን ሰላም አሌክስ ነበር። አሁን ቤት ውስጥ ነው ቁጭ ብለን ምሳ የበላ ነው። ተቆጣሃል ደግሞ ሰላም አሌክስ አሌክስ ሳንቼዝ ነው ፊልም ነው። አሌክስ ፖሊሱ ስቲቭ ነው ፊልሙ ናቲ ቪቫ ኢንስታግራም ላይ የተመጣ ማለት ስሜ ነው የመጣልኝ እንጂ የሚያሳፍራል ያ በሚል ነበር። ያ ስራ ነበር ከሰላም አሌክስ በፊት እኮ ምን መሰለህ የነበረው
ሰሊና አዲስ ነበር እንደዛ ሰሊና ዲ ነው ሰሊና ዲ ስማይሊ ገርል ስምሽ ሁሉ ነው ይሄ የእንትን የድንግል ልጅ ምናምን ይሻላል እኮ ማርያም የሚባለው ዮናታን የድንግል ልጅ ምናምን ዮናታን የድንግል ልጅ የአማኒ ልጅ ምናምን ይሻላል። ከዛ ሲዘገብ እንግዲህ ያለማሉ ምንድን ነው ደምናን ይባላል። አላሽም በፊልም ስም መሰየምሽ በጣም ነበር እኮ የምታየው እኮ እነሱ ፋይቮች ናቸው። ልክ እንደ ኤፍቢአይ ማለት ነው። የፖሊስ ቲም ስጣት ያለች አሌክስ የሚባለው እሱ የሆነ ፈጣማ ነገር ነበረ። ክራሽ ነበረ ማለት ነው። የሆነ ፊልም ጀምሮ ይሄ አንቺ አበኩት ያኛው ነበር የምትወጂው ያስታውሱ ማለት ነበር የሚመቸኝ በቃ ለፈለጉት ስትብንድረገን ለፈለገው ነገር ፊልም አውቄዋለሁ ግን ምንም ማስታወሳለሁ የብራዚል ፊልም ነው። ወጥመድ ነው። የቱርክ ፊልም ነው። የቱርክ እንትና ነው የሚሆነው። የቱርክ ፊልም ማን ነበር? ይሄ ፖሊሱ ነው ወንድሙን ፖሊስ የቱርክ ፊልም እሱ አይደለም። የብራዚል ሀብታሞቹ ኳስ ተጫዋች ምናምን ኦኬ ድመት ያለው ምናምን ዩሪ ምናምን ይባል ወጥመድ ነው። የብራዚል አይደለም። እሱማ ባታታ እና ሪታ ነው። ሀብታሞች ሆነው ምናምን ሚስቱን ማለት ሁለት አንቺ ያኛውን ነበር ኢላዲዮን ነበር የምወደው። ብራዚል ነው ምናምን እሱ አይደለም የወሳኞች ነው እሱ ኢላዲዮ ማለት ስሙን ተሰውሰለች በኢየሱስ እኔ እንደዚህ ያለ አይመጣልኝም። አርቱና ኢላዲዮ ናቸው ሀብታሞች። እሷ የምትወደው መጥፎ ሰውዬ ነበር። ፊልሙ ደስ ይለኛል አላውቅም ማንን ነው የምወደው። ሴቷ ልጅየው ደስ ትለኛለች እና የሚዋደዱት ልጆቻቸው የሚዋደዱት እንደ ብሎ አይመስልም። ያው የሚያዩ ሰው አለ ግን እንደ ብሎ ደስ ይላል። ፊልምማ ያዛኔ እኮ መጀመሪያ ጊዜ ስለሆነ ምናምን አዲስ ነገር ፈረንጅ አወራ ተብሎ አማርኛ ትምህርት ቤት ብርቅ ሆኖብኝ ምናምን በስመ አብ የቱ ነች? የውበት እስረኞችማ በጣም ወጥመድ ይመቸኛል። እሱ ወጥመድ እኮ ፓርቱ ሁላ ጸዴ ነው። ያቺ ልጅቷ አድጋ ማን ነበረ? ማነች ማች ከዛ ሚካኤል ላልቻ ሚካኤል አንዱ ማድጋ ከዛ እንትና እኛ ግቢ የእንትና ስም ሚካኤል ሊባል ነበር። አድጎ እንትና አድጋ እሷ እንትና ፊልሙ ራሱ በጣም አጭር ነው። በጣም ደስ ይል ነበር። በጣም ያመራጠው ሰውዬ እያሳደዳት ምናምን እንትና ሂውስተን እኛ የአስተማሪ ስም ሂውስተን ብለን አውጥተናል። ትምህርት ቤት የሚያሳድደን ያኔ ወጣ ስም ማለት ሂውስተን እሱም በጣም ነው ደስ የሚለው ግን ፓርቲቱ ያለው ቁጥር እስር ቤት ገቡ። እንደዚህ ቆይ መጀመሪያ ግን እኔ እኮ ማስታወሰው መጀመሪያ ያ ፖሊሶቹ እንትንስ እሱን አረ ነው እሱን አውጣኝቻቸው እንትን የሆነ ወንድሙ ፖሊስ ነው ከዛ እሱ ያኛው ፖሊስ ነው ከዛ ያባው ጥቁር ፍቅር ነው ማለት ነው ፍቅር ነው የሚለው ጥቁር ፍቅር ወንድሙ ግን አውማራ መጨረሻ ላይ ገዳዩስ ሆነ እሱ በጣም ጸጥ እግዚአብሔር እሱ ማንም ይላል። አሁን እኮ እየደገሙት ነው ድጋሚ ዳክስ ነድ ሲጀመር የቃና ፊልም እንደጀመረ አይታየው። ራስን እንደ ጀግና አትይ የበላህበትን ስላነሳ
ቆንጆ ንግግር ተናግሬ ነው ካሜራ ላይ ገቡት። በኋላ ሰማሁ አሁን ለዚህ የተናገርሽት ኧረ ባርኪ ብዬና ጀመሬ ልጅ በጣም ፓሮዲ ይሳካለት። አንተ ድሮን ልጅ ማይክል ሲሰራ ይላል። እኔ በጣም ነው አሁን እኮ ጣለች እኮ እንትን ባለፈው ለንደን ሄደች ፍራንስ ነው አንገቴ አለርጂ ካለብኝ ጋር አንገቴ አለርጂ ካለብኝ ኧረ አለርጂ ነው ይዳለ ያልተቀበ የለም ሌላ ነገር ለሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ስኖሻል ስኖሻል አራንገቴ ታጠውባችሁ ስቆከ እሺ ታጠውሽ አንገቴ It was just two lovers sitting in the car, listening to blonde, falling for each other. Pink and orange sky, feeling super childish, no done the clever. This call from my mother, like where you at tonight, got know all about it. I was all alone with a love of my life. ሳችን በለማውን ፒዛችን ልንሰራ ነው። We're gonna have fun. We're gonna have fun. ይሄ ወንድማችን ይባላል ባለጌ ለባለጌው ለካር ዞሮስ ጀባን ማረፍ ናሚ ይሄ አስቀምጣለሁ ቋንቋ ላይ እየተቀየረ ፒናት ነው የሚባለው። ፒናት ነው የሚባለው። ወዴ ዲኒስ ኮፊ ማታ ወይኔ ዛሬ አጽቤት የመጀመሪያዋ ውሰ ለራሳችሁ ብለን ራሳችን ነው እንደዚህ እንደዚህ ሃፒ በርዝዴይ ነው ያቺን አበባ ለዕለቱ በምንም የራሱ ያደረጋቸው እኔ በጣም ወሻት ነው ማለት ዛሬ ሮክስ ሁሉ አላረጋም ከትላንቱ ደግሞ ሲገዛታ በጣም እግዚአብሔር ለራሱ ነው ግድ ነው አንዳንዴ ሪዋርድ ነቤቴ ለራሱ ያረጋች ለማን ኤክስፔክቴሽን ዝቅ አድርገሽ ከራሱ ነቤቴ ጸድ ያሳብ እግዚአብሔር በጣም ዛሬ ጸደይ አንኤክስፔክትድ ምሳችንን በላን። ከዛ ዌር አባውት ፊታችንን ሰራ ነው ስናክሳችንን በላን። ከዛ እንዳጋጣሚ ደግሞ there was a double birthday party ከዛ ከበረላቸው ፎቶ ተቋወረ ያበረ ዘፋም ይላል ዘፋም ገባና
ላለ ኤዲት ላይ ተጨንቀዋል። እኔ እዚህ ጋር ኤዲት ላይ ተጨንቄያለሁ። ወደ ስራ ገና ሌላም አላችሁ አለፉን ትንሽ ግን እንችላለን፣ በጣም እንችላለን። ጠብቁ። በጸዴ ፖስት አሁን ትንሽ ፎቶ ምናምን ፎቶ ላይ ነን ምናምን ነገር ነው። ዛፍ ትዛት ኬካችን እንፈወሳለን። ዛፍ ትዛት በቃ ኳስ ነው ለምሳሌ እናያለን። በቃ የዛሬው አክቲቪቲ ይመስል ነበር። ቀጣዩን እለቅላችኋለሁ። እስከዛ ስቴት ውዝሚ ይሜ ያዛች ጋር አንደኛዋ እዚች ጋር ነች። እኛ አንሺዎቹ ነን። እኛ ምኖቹ ነን? አይ እኛ አንሺ ነን። ካሜራማኖቹ ነን። አንድ ቀን ሁሉም ካሜራማን እየሆነ ነው። ባይዘው ፎርም የሚማረው ብዛት እንዴ ምን አውቃለሁ እኔ ማን ፎቶሽታቸውን ጨረሱ። አሁን ወደ እንትን ልንገባ ነው፣ ወደ ኬክ ቆረሳ። አንቺ ከሁለት ሰዓት በላይ ሆኖ አይቆየው ለእንትን ከሁለት ሰዓት በላይ ሆኖ አይቆያችሁት? ፋየር ፕሌስ ወፏን ነግራኛለች። ፎቶን ቀረጽ ኔትወርክ ስልኩን ጫፍ ላይ ማድረግ ስልኩን እዛ አካባቢ ማለት ኔትወርኩ ግን እንትን ብጨምረው ትንሽ አይ ኖርማል ነው። ግን ቪዲዮ ላይ የህፃናት ዘፋኝ ነው እንዴ? አንቺ እንደ ቢራቢሮ እንደ አልሸትም ዘይት መጽሐፍ ብላ አይ ቲንክ ለሳት ምናምን ስቲል ፎቶሽ አልጨረስም። እንደሷ ነገር ወንዶች ሆኖ እኮ ቅድም ነው የጨረሱት ታውቃለህ። ቸጋራ እየሰማንክ ነው። ጀመርኛ ተነሳ ምንድነው ጀምራችኋል። አይ አሁን ልናስከፍተው እየሄድን ነው። ወይኑ ልናስከፍተው እየሄድን ነው። ወይ እናስከፍተን ነው። ይሄንም ያክል ቤት ውስጥ መክፈቻ የለም። ጋሽ አብርሃም ልጁን ኮሌክተር ታረግለታል። አባይ ተበላለቂ ናባ ያረግለታል። አባይ ይባላል። ልንጨምሰው ነው ማስገድደውኝ ነው። ቤቴን ፍየል ቤት 20 ሜትር ጌንግ ዊዝ ቢንግ ያሳ ይሜ ብታሳያቸው ሰፈሩ ሙሴ እስኪ አንድ ሰፈሩ ሙሴ በስመ አብ እንዴ ዛሬ እግዚአብሔርን ያላሰብን ያፍታታሽ መቤቴ ነብይ አላሰብነውም። እኛ መተን በልተን
ዘፍነን ምን ብለን ቁጭ ብለን እንሄዳለን ነበር። እንዲህ ከሆነና እኔ ታውቂያለሽ የሆነ እድሜ የምትቀራሪ ብትሆኝ ይፈታት ያለሽ ነበር። ፈጣሪ ደግሞ ባሰብክበት ያመቻቸዋል። አዲስ ፋስቴን እየመጣችሁ ሞክሩት። እኛም በላም እኔ አይ ቲንክ ኤርሚያስ እባላለሁ። ባለልደት አይደለሁ። ተከፍታለች። ለምን ጠጪ ቤተሰቦች እንግዲህ መጥቶላቸዋል። አምቦ ብጠጣ አሪፍ ነበር። አሪው እስኪ ብርጭቆ አምጣው። አንድ ኖርማል ብርጭቆ እንደዚህ ወይኔ አይ ያ ነገር አለ። አው እንዴ አራው እንዴ ምን እንጂ በብርጭቆ ምናምን ነገር እያጋጨማ አይ ቲንክ ጠፍቷል። ዘፈን እንደሱ ነው የሚቀዳው። ከዛ ሲቀዳ ደግሞ እንዲህ ኧረ እንዳትደፋው ኧረ ስራችሁ ይፈስጣል። እንዲህ እኮ ነው ወይንም ግዴታ ወይ ፕሮፌሽን እሱማ ይቻላል። ግን አምስት ኮከብ ሆቴል እንዳይቀዳም እንደዚህ ትችላለሽ። እንዲህ ትችላለሽ። እንዲህ ይዘሽ ግን ስቃጂ ብቻ ማለት እንዲህ ነው ማድረግ አለብሽ። እንዲህ ስቃጂና ማለት ነው። ከዛ እንዲህ ጠረቅ ታደርጊና ጨርቅሽ እንዲጠረቅ ታደርጊያለሽ። ስለቤተሰብ ስቃጂ አንተ እኔ ባርቴንደር ነኝ። ዋው ማን እንዴ እኔ ዋናው ነው እንዴ ፕሮፌሽናል ባርቴንደር ነኝ። የማን ዋይት ስለሆነ በጣም ሮዙ ደግሞ በጣም ጸዴ ነው። ፒንክ ነገር ሴት ነው ሮዝ ዋይን ነው የሚባለው ይሆናል አይደል? ሮዝ ዋይን የሆነ ሮዝ ስዊት አለው። ቪዲዮስ ለማስገባት ጣልኩት ጥረት ተቆጣጣችሁ ልጅ ልጅቷ አራሽ ኮሶ ተጣሽ ወይት ያበደሽ ሸሪኝ በጣም አልተስልኩስ እሺ ጋይሶች ወክ ወተናል። እነዚህ ከሚት ላይ ወክ እየተበላ ከሚት ላይ ወክ አንተ እግዚአብሔር እኔ ከመጣሁ ቆይቻለሁ ማለት ያ መጥቻለሁ። ቅድስት ነው ፊልምታችን እንትን ያለ ምን ነበር ያልከኝ? ምን ኮንቬንሽን ሴንተር ዛሬ ገና ነው ዳንዳ ያለ ስጋ ፀሐይ አለችው ነብይቲን እግዚአብሔርን ለማክ አሮን ነው። እዚህ ጋር ደግሞ አሉ እነዚህ ባኪም ይታዘዛል። ባይዘው ሰኒት ላይ መኖር አንዴ ባኪ እግዚአብሔር አሁን እኮ እኛ መች ነው የምንመለሰው? አንመለስም። ነብይቲን እዚህ ጎራና ነው እንጂ ያው ማለት ነው ነብይቲን ጎራና ነው የምንመጣው እንጂ ጸዴ ነው። እዚህ እንትን ነበር ቤት መሻገሪያ ግን እናጣለና እጡቤ እሺ ሰብስክራይብ አድርጉ። ቤቴን ሰብስክራይብ ሰብስክራይብ እንዴ 118 ሰው እኮ ነው ያለው። ምን እሺ 118 ሰብስክራይበር አለክ ብቻ ማርያም ባል ነቤቴ አቀያው በዚህ ቪዲዮ ነቤቴ በጣም ማለት 300 ይገባል። እግዚአብሔርን ግዴታ እንደውም እንደ ቻሌንጅ እና ማምጡ ነው ነው እንትን ቢሉ ዘው ተብሎ እሳት አይኮንም። ባንዴ ምርጥ አይኮንም። ግን በቃ ሰብስክራይብ አድርጉ። በቃ ባካችሁ ይዙኝ ምን ለማመጣችሁ እንደ ጨርሻ ሰብስክራይብ አድርጉ። አዳሚ በቃ እንዴ አቃ ገብታርክ እንዴ እሺ ቀይዋን መጫን እኮ ነው። ከዛ ማየት ነው። ከተመቸ ሚልኝ ካልተመቸ ሞቾ ወር ጨምርልኝ። ዛት ሰው በቃ አለቀ። ግን መቤቴን ሰሚት ግዴታ መምጣት አለባችሁ። መጣችሁ ቡሊን እንትን አላችሁ እግዚአብሔር በዚህ ነገርሽ ቡሊ ምናምን መቤቴን የምን ቡሊ መቤቴን ሰሚት እግዚአብሔር ሰሚት አይ ላቭ ዩ እግዚአብሔር ነው። ብቻ የዛሬው ቭሎጋችን ይሄን ይመስል ነበረ።
አሁን ስቴይ ኦቨር በቃ እዛ ነው የምናደርገው ምናምን ነገር ነው። ኳስ እናሳያችኋለን ብዬ ነበረ። አሁን ሁላ ደከመ አልደከመ እግዚአብሔርን። እሺ ጋይስ እንዴት አደራችሁ? አሁን ከጠዋቱ 1 ሰዓት ነው ነገር ነው። ማታ ደግሞ ከዋኩ በኋላ ማለት ነው። ዋኩንም አክቹዋሊ በደንብ አልቀረጽኩላችሁም። የሆነ ወሬ ይዘን ከጀሞ ጋር ነው እያወራን በዛው ረሳሁት ማለት ነው። እና ከዋኩ በኋላ ቪዲዮ ቀርጸላችኋለሁ ብዬ አስቤ ነበር። ከዛ ምን ተፈጠረ? ወደ ቤት መጣን። ወደ ቤት ስንመጣ ሁሉም ሰው ደከመው ምናምን። ከዛ ሁላችን ተኛም ማለት ነው። አልተኛንም። አይ ቲንክ እንትን ኳስ ነበር፣ ኳስ አየን። ከዛ ከኳስ በኋላ እኛ ላይፍ ገባን ቲክታክ ምናምን ነገር። ከዛ ትንሽ ቆይተን ተኛን። ምንም ይሄን ያህል ያደረግናቸው አክቲቪቲዎች አልነበሩ። የዛን ያልቀረጽኩላችሁ። ከዛ ሌሊት ላይ ደግሞ የተነሳንበት ምክንያት ምንድን ነው? አንዷ ጓደኛችን ወደ ስራ መሄድ ነበረባት እና እሷን ወደ ስራ ለመሸኘት ምናምን ነገር እና ወጣን፣ ተነሳን። አይ ቲንክ 12 ተኩል ምናምን። ከዛ አሁን አክቹዋሊ ሁሉም ተኝተዋል። እኔ ነኝ ያለሁት የእንትኑን ቪዲዮ እየሰራሁት ነው። የስድስቱ ቻሌንጅ አለ፣ የስድስት ቻሌንጅ ይለቀላችኋል ያልኳቸው። ከእሱ ቪዲዮ ውስጥ ሁለተኛውን ቪዲዮ ኤዲት እያደረኩት ነበር። አክቹዋሊ አልረሳሁትም፣ የረሳሁት መስሏችሁ ቪዲዮ ኤዲት እያደረኩላችሁ ነበር። አክቹዋሊ ስፖይል አላደረጋችሁም። ያው ገና የትኛውን ይህን ቪዲዮ ከዚህ በኋላ ነው የምለቀው። አሁን የምሰራውን ቪዲዮ ከዛኛው ከሁለተኛው ከቻሌንጅ በኋላ ነው የምለቀው ማለት ነው። አንድ አይ ቲንክ ይታያል መሰለኝ። እና ይሄኛውን የሁለተኛውን ቻሌንጅ የዩቲዩብን እሱን አሁን ኤዲት እያደረኩት ነው። አይ ቲንክ ወይ ዛሬ ወይ ነገ ፖስት አደርግላችኋለሁ። ትንሽ ስለረዘመብኝ ነው። እኔ አስቤ የነበረው ሜቢ 20 ደቂቃ 25 ምናምን ነበር ያሰብኩት። ይህን ቀረጽ ሁላ ከ3 ሰዓት በላይ ነው የወሰደው ማለት ነው። ማርያም ከምታስቡት በላይ ነው። በጣም እንትን ያለው ትራቭል ያለው ፋስል ያለው ምን ያለው ጀስት ሴታፕን አስተካክዬ ለመቅረጽ ማለት ነው። እኔ ደግሞ ዩዥዋሊ ብቻዬን ነው የምቀርጸው። ሴታፕ ማስተካከለው ራሴ ነኝ ምናምን እሱ ነገር ስላለ ትንሽ ያስቸግራል። የሁለተኛው ቻሌንጅ ቪዲዮ ደግሞ ማለት ነው ከታናሽ እህቴ ጋር ነበር የሰራሁት እና ሞር ስራ ነው የነበረው። እሷም እያስቸገረችኝ ነበር መሀል መሀል ላይ ምናምን ነገር አንግሎቹን እያስተካከልኩ ቦታ እየቀያየርኩ ነበር ብቻዬን ስቀርጽ የነበረው እና እሱ ትንሽ ስትራግል አድርጎኛል። እና የዛሬ ቪዲዮ አክቹዋሊ አንኤክስፔክትድ የሆነ ነው። አልታሰበም፣ አልታቀደም፣ አጋጣሚ ነው። ግን ከዚህ በኋላ አይ ጀስት ዋና ሜክ ሹር አላ ከዚህ በኋላ እያንዳንዱ ኤቭሪ ሲንግል ፓርት ኦፍ ማይ ላይፍ ኤቭሪ ሞመንት ገና ቢያ ብሎግ አላ ጀስት ብሎግ አድርጌው ጀስት እዚህ ፕላትፎርም ላይ የሚለቀቅ ነው ማለት ነው። ከዚህ በኋላ ነግሬያችኋለሁ ሲጀምር የኔ ዋና ኮንሰፕቴን ዩቲዩብ ሲጀምር አንቦክስ ማድረግ ወይ ኩኪንግ ምናምን ነገር አለ። አሁን የስድስቱን ቻሌንጅ የጀመርኩት ጀስት አካውንት ኢንጌጅ ለማድረግ ነው፣ እናንተን በዛው ለማነቃቃት ነው እንጂ ማይ ሜን ፐርፐስ ትራቭል ማለት ፍሎግ ማለት ትራቭል እና ፍሎግ መስራት ነው። ሰው ጀምሬያለሁ። እናንተም ሊሰራላችሁ ትፈልጉትን ነገርና ቲክታክ ላይ እዚህ ዩቲዩብ ላይ ምናምን ነገርና ኮሜንት አድርጉልኝ። ያም ገና ዱት ዊዛውት ኤኒ ዳውት ማለት ነው። እና የዛሬ ቪዲዮን ይመስል ነበር። አይ ሆፕ ወዳችኋል ብዬ አስባለሁ። እንዳስተካክል የምትፈልጉትም ነገር ንገሩኝ። ቢካዝ አም ጁኒየር ኤክስፐርት አይደለሁም። ጀስት በዜሮ ነው የጀመርነው። እያየን ደግሞ እናስተካክላለን። እና ደግሞ እያበረታታችሁኝ ያላችሁ ሰዎች ወደ ጋር መቤቴን አመሰግናለሁ። ለማታበረታቱኝ ለሞክሩ ሰዎች እኔ እጓዛለሁ። ብዙ ነገር ሊጥል ሞክሯል። የእናንተ ወሬ አይጥለኝም። ሰው እጓዛለሁ። እና ደግሞ ሜክ ሹር ቱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንደነገርኳችሁ ቲክቶክ ላይ ሰው ያየውና ወደዚህ ሲመጣ ሰብስክራይብ አያደርግም ወይ ሼር አያደርገውም እና አካውንቴ እዛው ይቀራል ማለት ነው። እና ዩቲዩብ ላይ ደግሞ አይ ቲንክ ሞኔታይዝ ለመደረግ 500 ሰብስክራይበር ወይ ደግሞ 1000 የሚያስፈልገው በሸወር ደግሞ 4000 ማለት ነው። የኛ ስንት ነው? 18 ስንት ይቀረዋል? አይ ቲንክ ወደ 300 ምናምን 320 380 ምናምን ቢያንስ ለ500 እንኳን ማለት ነው። እንደምንም ብለን እቺን 500ን እንደምንም ንድፈናት። ወሬም ገና ስንት ነው? አንድ 100 ሰዓት ሁላ አልሞላም። አይ ቲንክ 30 ሰዓት ምናምን ነገር ነው። እና እሷንም ሞላ እናድርጋት ምናምን ወይም ይሆናላ ሞቲቬትድ ሆኜ ቪዲዮ እንድለቅ እንድሰራላችሁ ማለት ነው። እኔ የዛሬው ቪዲዮን ይመስል ነበር። አይ ሆፕ ወዳችኋል ብዬ አስባለሁ። እንደዚህ አይነት ቪዲዮ እንድለቅላችሁ ኮፒ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቸር ሰንብቱልኝ ባይ